የተከበራችሁ የዩቲዩብ ተከታታይ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህን ቻናል ስትከታተሉ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ዛሬ ይዤ የመጣሁት ቪዲዮ እንዴት ነው ኤዲት የምናደርገው፣ በምንስ አፕ ነው ኤዲት ማድረግ የምንችለው፣ ፎቶስ እንዴት ነው ቆራርጠን በፎቶ እንደዚህ በቪዲዮ መውጣት የማትፈልጉ ልጆች እንዴት ነው ቪዲዮ ቀርጸን ወደ ዩቲዩብ መልቀቅ የምንችለው፣ እንዴት ነው ርዕስስ መጻፍ የምንችለው ብላችሁ ብዙ እህቶቼ በመቅደስ ዩቲዩብ ቻናል ላይ ጥያቄ ጠይቃችሁኛል እና በዚህ ቻናል ላይ ቤተሰብም ስለሆናችሁ ነው በዚህ ቻናል ላይ ለለቀው ያሰብኩት። ስለዚህ ከወዲሁ ደግሞ ለማያውቁ እንደዚሁም አዲስ ለሆኑ ዩቲዩበሮች ሼር እያደረጋችሁ ይሄ ጠቃሚ ነው እና አሁን እንግዲህ አብረን እንስራ። ለማንኛውም ወሬ ያለብዛባችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እሺ፣ እወዳችኋለሁኝ። አሁን ቀጥታ ወደ ስራችን እንጀምር። እሺ፣ አሁን ማለት ነው አፑን ማውረድ የምትችሉት እዚህ ጋር ነው። እሺ፣ እዚህ ጋር አፑን እናወርዳለን። ቀይ ለምን ልቀይርላችሁ? ቀይ ሲሆን እዚህ ጋር ማለት ነው። ይሄን መቼም ማያቅ የለም። ይሄን በዚህ አፕ እንታወርዳላችሁ አፑን። ከዛ በኋላ እዚች ጋር እንመጣለን ማለት ነው። በጣም ለእናንተ ቀላል፣ ለአዲሶች ቀላል ነው። ጠርጠር አድርጌ አላበዛባችሁም ማለት ነው። እዚች ጋር ይቺ አፕ ይቺን እንሹት ነው የምናወርዳት። ከቅድሙ አፕ ነው የወረደ ስላለኝ ነው። ይችን ታወርዷታላችሁ ማለት ነው። ኢንሹት የምትለው በምልክት አስቀምጫታለሁ። ከዛ በኋላ ኢንሹት፣ ከዛ አሁንም ይችን ይቺ ቪዲዮ የምትለው ይችን ነካታለን። ቪዲዮ ይችን ነካታለን። አሁን ራሴን ብያለሁ ማለት ነው። እዚህ ጋር ቪዲዮ ራሴን ስለቀረጽኩትኝ መጀመሪያ ላይ ያው እንግዲህ ስልኩን እንደፈለጋችሁ ማድረግ ትችላላችሁ። እዚህ ኢንሹት ላይ ማስተካከል ስለሚችል ማለት ነው። ለምሳሌ ይሄን አድርገው በፎቶ ማድረግ ከፈለጋችሁ በዚሁ ነው የሚሆነው ማለት ነው። ከዛ ልክ ይሄን አምጥቻለሁኝ። ከዛም በኋላ የመጀመሪያ ስራችን የት ነው? እዚህ ጋር ልክ እንደዚህ አግድሞት ስልካችሁን የቁም ተቀረጻችሁ እንደዚህ ነው ይመጣላችሁ። ከዛ እዚህ ጋር እንመጣለን ማለት ነው። እዚህ ጋር መተነ እኔ መጀመሪያ ስለሰራው እዚህ ጋር ልታገኙ ይችላል፣ እዚህ ጋር ልታገኙ ይችላል፣ እዚህ ጋር ልታገኙ ትችላላችሁ። መመርጫ ላይ የቲክቶክ አለ፣ የኢንስታግራም አለ፣ የዩቲዩብ ሾርት ቪዲዮ አለ። ግን እኔ የፈለኩት 16.9 የሚለውን ነው። ይሄ ማለት ነው የዩቲዩብ የሆነው ይሄ ነው። ከዛ በኋላ ይሄን መስመሯን እንጂ እንደዚህ ከፈለኩ እንደዚህ ከፈለኩ እንደዚህ በጣት ይዤ ቀስ አድርጌ ይሄን በእንትን ስላደረኩት ነው። ስለዚህ እንደዚህ አደርገዋለሁ። አያችሁ፣ እስከ መጨረሻው ነው የፈለኩት እኔ እስከ መጨረሻው አደረኩት። እናንተ ግን ስትቀርጹ ስልካችሁን ቆይ ፎቶ ላይ አስቀምጥላችኋለሁ ማለት ነው። ልክ እንደዛ ታደርጉታላችሁ። ከዛ አልፎ ድምፅ ለምሳሌ ይሄ ዘፈን ነው ላሰማችሁ። ዘፈን ነው ግን ዘፈኑን ስለማልፈልገው ዘፈኑን እዚህ ጋር አጠፋዋለሁ። ድምጽ ማለት ነው። ዩቲዩብ ሌላ ድምጽ አይፈልግም። ከዛ ይችን ይቅርታ እንትን ሳልመለከት ላስቀምጥላችሁ። ይችን ቮይስ የምትለውን ልክ እንደዚህ ከመጨረሻ አረጋታለሁ። በቃ ዜሮ ራይት አረጋታለሁ። ከዛ አልፎ ደግሞ ፎቶ በጎን ፎቶ ምን ማስቀመጥ ከፈለግን ይችን እንነካለን። አሁንም ድጋሜ ፒኤልፒ የምትለውን ይችን እንነካታለን ማለት ነው። ይችን እንነካታለን። ከዛም በኋላ ፎቶ ነው የፈለኩት። ይሄ መኪና ማድረግ ከፈለኩ ይሄ መኪና መጣ እዚች ጋር። ከዛም በኋላ ማክስ የሚል አለ። ማክስ እንነካለን። ማክስ ማለት ይች ነች። ማክስ ማለት ነው። ይችን ስንነካትኝ እንደዚህ ምልክቶች መጡልን እዚህ ጋር አያችሁ። የፈለኩትን መርጬ ማድረግ እችላለሁ ማለት ነው። ይሄው እንደዚህ ጎን ስትነኩት ይስተካከላል። ይሄ እንደዚህ ከሆነ እችት በትንሹ ከዛ በልብ ቅርጽ በዚህም ከለር በጥቁር በቀይ በሰማያዊ ከለር መጣልኝ። የፈለኩትን
ማድረግ እችላለሁ ማለት ነው። እንደዚህ ማድረግ እችላለሁ። የፈለኩት ቀለም እዚህ ጋር ይመጣላችኋል። እንደዚህ መምጣት ይችላል። ከዛ በኋላ በዚህ ከለማረፈ በዚህ ማድረግ እችላለሁ። አያችሁ እቺ ፎቶ እንደዚህ ሆነች ማለት ነው። ከዛ ይችን አምጥቼ እዚች ጋር አረጋታለሁ። መጀመሪያ ነው ማስተካከል የምችለው። አሁን ይጠፋል ማለት ነው። ከዛም በኋላ ይችን ጎኗን ይቺ አስረዝማታለሁ እስከ መጨረሻው ካላስ ሄደ ማለት ነው። ከዛ ማክስን አስተካከልን። ከዛም አልፎ ይህን ፎቶ ለመዘግዘግ ከፈለኩ ማለት ነው ይህን ራይት አድርጌ ይወጣለሁ። ከዛ እንደዚህ እዚህ ጋር እንደዚህ መጣና ፎቶ ለማስተካከል ስፈልግ ይችን እነካታለሁ ማለት ነው። ይችን ማለት ነው። ግን ብዙ ነው። በአንድ ቪዲዮ 2 ቪዲዮ ይወጣዋል። ይችን እነካታለሁ ማለት ነው። ይችን ስነካትኝ ፎቶዬም ይዘቀዘቃል። አያችሁ፣ መዘቅዘቅ ከፈለኩ አግድም ከፈለኩ እንደዚህም ከፈለኩ እንደዚህም ከፈለኩ ይችን ትላኳታላችሁ ማለት ነው። ያ ማለት ይቺ ማለት ናት። ከዛም በኋላ የቱ ጋር ሄድን? ለምሳሌ ይሄን ግማሹ መቁረጥ እፈልጋለሁኝ። ከዛ ግማሽን ስቆርጥ መቁረጥ ስለምፈልግ እዚህ ጋር እመጣለሁ። እንደዚህ ስልኬን ቀስ አድርጌን ማስተካከላት ይቺን ስሊፕ የምትላለች ይችን ስነካት ከዚህ በኋላ ያለውን ቁረጭ ይለኛል። ግን እኔ ከዚህ በኋላ ያለውን ሳይሆን የምፈልገው በዚህኛው ያለው ነው። በዚህኛው ያለው መቁረጥ ከፈለኩኝ ይሄን እንደዚህ ነገር ነጩ ወደ ግራና ወደ ቀኝ ነው። ወደ ግራ ወደ ቀኝ፣ ወደ ግራ ወደ ቀኝ፣ ወደ ግራ ወደ ቀኝ ይሆናል። ከዛ ወደ ግራ ለመቆለፍ ከዛ ድሌት የምትላለች። እናንተ ያልፈለጋችሁት ቪዲዮ ካላችሁ መሀል ላይ የማትፈልጉት ቪዲዮ አለች ድሌት ድላት ከሆነች ግን መኪናዋ አይችታለች ፊቴ ላይ ማለት ነው። ከዛም አልፎ ፎቶ ስለተዘቀዘቀብኝ መልሼ ልመልሰው ነው። አላስተዋልኩትም ነበር መጀመሪያ ላይ ማለት ነው። ከዛ እንደዚህ መለስኩት ማለት ነው። ከዛ እሬት ማድረጋችሁን እንዳትረሱ ማለት ነው። ከዛም አልፎ ሙዚቃውን አጥፍቻለሁ። ከዛ ሪካርድ የራሴን ሪካርድ ማድረግ ከፈለኩኝ እዚህ ጋር ይቅርታ ይቺ ቪዲዮ ምትለችን እነካታለሁኝ። ከዛ እዚህ ጋር መጣለሁኝ። ከዛ እዚህ ጋር መጥቼ እነዚህ አሉ እነዚህ ማለት ነው። ከዛ እኔ ፈልገው ሪካርድ የምትለው ነው። ያ ማለት ይቺ ናት ሪካርድ ማለት ነው። ይቺን እነካታለሁኝ። ሪካርድ ሳረግ ይቀዳል። አሁን እቺ መሀሏን ቀይዋን ኦኬ እላታለሁኝ። ይቺን ከዛ ይቀዳል። ጠብቀዋለሁ። ይቀዳል። ማስታወቂያ ይመጣል። ቀዳ ማለት ነው። እኔ ሁለተኛ ድምፅ እንዳይሄድባቸው ብዬ ነው ቀዲቷን። ከዛ በኋላ ይችን እራይት ሁልጊዜም እራይት ማድረጋችሁን አትርሱ፣ ለፍታችሁ መናንዳት ከሆነ። ከዛም በኋላ አልፎ ሰብስክራይብ በተን ማስገባት ስንፈልግ እዚህ ጋር እንመጣለን። እዚህ ጋር መተነ ሰዓቱ ሄደ። በቀጣይ ቪዲዮ